ሰላም ውድ ሰባተኛ ክፍል ተማሪዎች፣ ምዕራፍ 1 ስብስብ። ሰላም እንዴት ከረማችሁ? ውድ የሰባተኛ ክፍል ተማሪዎች፣ ስብስብ የስብስብን ጽንሰ ሐሳብ ምዕራፍ 1ን ይዘን መጥተናል። በዚህ ቶፒክ ላይ በሰፊው የምንማማረው ይሆናል። ስብስብ ማለት በትክክል ሊገለጽ የሚችል የነገሮች ክምችት ምን ተብሎ ይጠራል? ስብስብ እንላለን። እንግዲህ ስብስብ ውስጥ የሚገኙ አንድ ስብስብ አለ። በዛ ስብስብ ውስጥ የሚገኙ እያንዳንዱ ነገሮች ምን ተብሎ ይጠራሉ? የስብስብ አባላት ይላል። የስብስቡ አባላት ብለን እንጠራለን። በስብስብ ውስጥ የሚገኙ እያንዳንዱ ነገሮች የስብስቡ አባላት ይባላል። ለምሳሌ በኦሮሚያ ክልል ውስጥ የሚገኙ የሰባተኛ ክፍል ተማሪዎች ስብስብ። አሁን በኦሮሚያ ክልል ውስጥ የሚገኙ አጠቃላይ የሰባተኛ ክፍል ተማሪ አለ፣ የነሱ ስብስብ። ከዛ ውስጥ አንዱ ተማሪ የዚህ ስብስብ አባል ነው ማለት ነው። ዮናስ የሚባል ተማሪ አለ እንበል። ስለዚህ ዮናስ የዚህ ስብስብ አባል ነው ማለት ነው። ዮናስ የዚህ ስብስብ አባል ነው። እዚህ ጋር እንያ ደግሞ ከ10 የሚያንሱ መቁጠሪያ ቁጥሮች ስብስብ። ከ10 የሚያንሱ መቁጠሪያ ቁጥሮች ስብስብ። እንግዲህ ከ10 የሚያንሱ መቁጠሪያ ቁጥር የሚጀምረው ከስንት ነው? ከ1 ነው። 2 3 4 5 6 7 8 9። አሁን ከ1 እስከ ስንት ጻፍን? እስከ 9 ጻፍን። ይሄ ማለት ደግሞ ከ10 የሚያንሱ መቁጠሪያ ቁጥሮች ስብስብ ግለጹ ብትባሉ እነዚህ ናቸው። ስብስቡን እንበልና ስለዚህ የስብስቡ ስያሜ የዚህኛውን ከ10 የሚያንሱ ብለን ስያሜ እንስጥና የዚህ ስብስብ አባላት በዚህ መልክ ነው የምንገልጸው። ስለዚህ እነዚህ የስብስብ አባላት ናቸው። ያ ማለት ከ10 የሚያንሱ መቁጠሪያ ቁጥሮች። ስለዚህ እዚህ ጋር 2 የመ አባል ነው። 2 የመ አባል ነው። 9 የመ አባል ነው። 11 የመ አባል አይደለም። ስለዚህ ይሄኛው ወደፊት ስንሄድ በደንብ እናያለን። ስብስብ ነው የምንለው አሁን የመ ስብስብ ውስጥ እነዚህ አሉ። ከዛ ውስጥ ገንጥለን እናውጣና 9ን ወሰድን። 9 የማን አባል ነች? የመ አባል ነች። ምክንያቱም 9 ማን ውስጥ አለች? መ ውስጥ አለች። 2ን ስንወስድ ደግሞ 2ም ማን ውስጥ አለች? መ ውስጥ አለች። ስለዚህ ስብስብ የምንለው በዚህ አይነት መልክ ነው። ሐመርኋ ላይ ስናይ ደግሞ በ5 እና በ25 መካከል ያሉ ብቸኛ ቁጥሮች ስብስብ። በ5 እና በ25 እሱንም ምን የሚል ስያሜ እንውሰድ? ሰ የሚል ስያሜ እንውሰድና እንግዲህ ብቸኛ ቁጥሮች ማለት 2 አካፋይ ብቻ አሉት። 5 በ5 እና በ25 ስለተባለ 5 አይሆንም። 7 11 13 17 19 23 እነዚህ ናቸው። በ5 እና በ25 መካከል ያሉ ብቸኛ ቁጥሮች ስብስብ የምንላቸው 7 11 13 17 19 23 ብቸኛ ቁጥር የምንላቸው 2 አካፋይ ብቻ አሉት፣ አንድና ለራሱ። እነዚያ ቁጥሮች እነዚህ ናቸው። ስለዚህ የዚህኛው ሐመርኋን ስብስብ ሰ ብለን ብንሰይም የሰ አባላቶች በሙሉ እነዚህ ናቸው። ከዛ ውስጥ 19ን ብንወስድ 19 የማን አባል ነው? የሰ አባል ነው። 27 የሰ አባል አይደለም። ለምንድን ነው የሰ አባል አይደለም ያልነው? 27 በዚህ በደረደርነው ብቸኛ ቁጥር ውስጥ አለ? የለም። ስለዚህ 27 የሰ አባል አይደለም። በ5 እና በ25 መካከል ያሉ ብቸኛ ቁጥሮች ስብስብ ይሄን ይመስላል። እንግዲህ ብዙ አይነት ምሳሌዎችን መጥቀስ እንችላለን። በሰባተኛ ኤ ክፍል ያሉ የሴት ተማሪዎች ስብስብ፣ በሰባተኛ ቢ ክፍል ያሉ የወንድ ተማሪዎች ስብስብ፣ በብዙ አይነት ነገሮች መጥራት እንችላለን ማለት ነው። በጥሩ አይነት መጥራት እንችላለን። ሰብሰብ አድርገን ስንገልጸው ስብስብ ማለት በትክክል ሊገለጹ የሚችሉ የነገሮች ክምችት። ስብስብ ማለት በትክክል ሊገለጽ የሚችል የነገሮች ክምችት ምን ተብሎ ይጠራል? ስብስብ እንላለን። አንድ ስብስብ
አንድ ስብስብ በትክክል ተገልጿል የሚባለው አንድ ስብስብ በትክክል ተገልጿል የሚባለው የተሰጠን ነገር የስብስብ አባል መሆኑንና አለመሆኑን ያለምንም ጥርጣሬ መወሰን ሲቻል ነው። እንግዲህ የተሰጠን ስብስብ ትክክል መሆኑና አለመሆኑን በትክክል መወሰን ከቻል አንድ ስብስብ በትክክል ተገልጿል ማለት እንችላለን። አባላቶችን ተጠቅመን ስብስብን ስንገልጽ አባላቶችን በዚህኛው ምልክት ውስጥ መጻፍ ይሆናል። እንግዲህ የተሰጠንን ስብስብ ስንገልጸው ልክ መጀመሪያ ላይ እንዳየነው በ5 እና በ25 መካከል ያሉ ብቸኛ ቁጥሮችን አይተን ነበር አይደል? በ5 እና 25 መካከል በምን ሰይመን ነበር? በሰ ሰይመን ልክ እንደዛ ማለት ነው። ስብስባችንን የምንገልጸው በየትኛው ምልክት ነው? ስብስባችን የሚሆነው በዚህኛው ምልክት መካከል ነው ማለት ነው። በዚህኛው ስብስብ መካከል ነው። ምሳሌውን እንያ ከ10 የሚያንሱ መቁጠሪያ ቁጥሮች እንውሰድ። ከ10 የሚያንሱ መቁጠሪያ ቁጥሮች አሉ። ይህን ስብስብ በፊደል ለ በመጠቀም እንሰይም። ማንን እንሰይም? ፊደል ለ ብለን እንሰይም። ምን ለምለው ስብስብ? ከ10 የሚያንሱ መቁጠሪያ ቁጥሮች ስብስብ ለምለው። ስለዚህ ለ እኩል ይሆናል ከ10 የሚያንሱ መቁጠሪያ ቁጥሮች ከሚጀምረው ከስንት ነው? ከ1 ነው። 1 2 3 4 5 6 7 8 9 10ን አካትተን ምክንያቱም ከ10 የሚያንስ ስለተባለ ገለጽ ነው ማለት ነው። ቤት ይገለጻል የተባለው በዚህኛው ምልክት። ይሄው ምልክታችን በዚህኛው ውስጥ ምን ይደረጋል? ይጻፋል ማለት ነው። ስለዚህ በዚህኛው መልክ እንገልጸዋለን። በየን የስብስብ ምልክትን በመጠቀም የተሰጠንን አባላት በዚህ መልክ መግለጽ ከቻልን ምንድነው ማለት እንችላለን? የስብስቡ በትክክል ተገልጿል ብለን መመለስ እንችላለን። አንድ ስብስብ በትክክል ተገልጿል ማለት የምንችለው ልክ በእንደዚህ አይነት መንገድ መግለጽ ስንችለው ነው። በዚህ አይነት መንገድ በትክክል መግለጽ ከቻልን ያ ስብስቡ በትክክል ተገልጿል እንላለን። በዚህ አይነት ካልን እዚህ ጋር እንያ 2 የዚህ ስብስብ አባል በምልክት ሲገለጽ እንዴት ነው? አሁን 4 የስብስብ ለአባል ነው ስንል ለአባል ነው ብለን ስንገልጽ እንዴት ነው? 4 እችኛዋ ምልክት አባል መሆኑን የምንገልጽባት በዚህኛዋ ምልክት ነው ማለት ነው። አሁን ይሄ ማለት 4 የስብስብ ለአባል ነው። እዚህ ጋር ስንመጣ ደግሞ 8 የስብስብ ለአባል ነው። ምክንያቱም የስብስብ ለአባል ነው ስንል በለ ውስጥ ማን አለ ያልን ነው? 8 ምክንያቱም እዚህ ውስጥ አለ አይደል? 8 ስለዚህ 8 የስብስብ ለአባል ነው። እዚህ ጋር ደግሞ 4 የስብስብ ለአባል ነው። 4 በለ አባላቶች ውስጥ አለ ያልን ነው። በዚህኛው ምልክት እንገልጻለን። 8 የስብስብ ለአባል ነው ብለን እንገልጻለን። 13ን እንየው። አሁን በዚህኛው በለ አባላቶች ውስጥ 13 አለ የለም። ስለዚህ 13 የስብስብ ለአባል አይደለም ብለን እንገልጻለን። እችኛውን ምልክት ስንጠቀማት አፍራሽ ነች። ወደዚህ ስናወርዳት አፍራሽ ነች። አለመሆኑን እንገልጻለን። 13 የስብስብ ለአባል አይደለም። ምክንያቱም የለ አባላቶች ውስጥ ማን የለም? 13 የለም።
13 የስብስብ ለአባል አይደለም። የስብስብ ለአባል አይደለም ብለን በዚህ አይነት መንገድ ምሳሌ አባላቶችን እንገልጻለን። እንግዲህ ላይ ባየነው መሰረት ምሳሌ 2 ስብስብ ጀ ከ12 በታች የሆኑ ብቸኛ ቁጥሮች የያዘ ነው። ስብስብ ለ ከ12 በታች የሆኑ ብቸኛ ቁጥሮችን ምን ያደረገ ነው? የያዘ ነው። አሁን እነሱን አባላት ስናወጣ እንግዲህ ከ12 በታች የሆኑ ብቸኛ ቁጥሮች ብቸኛ ቁጥር የሚጀምረው ከስንት ነው? ከሁለት ነው አይደል? 2 3 5 7 11 እነዚህ ናቸው ከ12 በታች የሆኑ ብቸኛ ቁጥሮች የምንላቸው። አሁን ይህ ስብስብ ጀ ስንት አባላቶች አሉት? እያንዳንዱ አባላትን እንቆጥራለን። ስንት አባላቶች አሉት? በስብስብ ጀ የስብስብ ጀ አባላት ብዛት ምን ያክል ነው? ብዛቱ ምን ያክል ነው? ይህ ስብስብ ጀ 5 አባላቶች አሉት። 1 2 3 4 5 ምክንያቱም ከ12 በታች የሆኑ ብቸኛ ቁጥሮች ስብስብ ብዛት ስንት ነው? 5 ነው። ይህ ስብስብ ጀ 5 ስብስብ ካሉት ይህን በምልክት ስንገልጽ እንዴት ነው? ይህ በምልክት ሲገለጽ በብ ብዛት ነው። ጀ እኩል ይሆናል 5 የስብስብ ጀ ብዛት ስንት ነው? 5 ነው። ብ ምን ነው የሚወክለው? ብዛቱን ነው። በቅንፍ ውስጥ ያለ ጀ ደግሞ ስብስብ ጀ ነው። የስብስብ ጀ ብዛት ስንት ነው? 5 ነው ብለን መግለጽ እንችላለን። እስቲ እስካሁን ባየናቸው ውስጥ እነዚህን እስቲ 4 ጥያቄዎች ስብስብ አባል ነው ወይስ አይደለም የሚለውን ቆም አድርጉትና አዩት። 5 በ2 4 6 8 2 የብቸኛ ቁጥሮች ስብስብ 25 በ5 5 10 15 እሺ አንድ ላይ እንስራው። 5 የዚህ ስብስብ አባል ነው ወይስ አይደለም? 5 እዚህ ስብስብ ውስጥ አለ። እዚህ ስብስብ ውስጥ ካለ የስብስብ መሆኑን የሚሆነው ምልክት ይሄኛውን ምልክት እንጠቀማለን። እኛዋን ምልክት እንጠቀማለን የስብስብ አባል ከሆነ። የስብስብ አባል ካልሆነ ደግሞ ይሄኛውን ምልክት እንጠቀማለን። እዚህ ውስጥ 5 ስለሌለ 5 የዚህኛው ስብስብ አባል አይደለም። 2 በብቸኛ ቁጥሮች ስብስብ ውስጥ አለ። አዎ አለ። ምክንያቱም ብቸኛ ቁጥሮች የሚጀምረው ከስንት ነው? 2 ነው። 2 እንደውም ትንሹ ተጋማሽ ብቸኛ ቁጥር ነው። ስለዚህ ይሄ የስብስብ አባል ነው እንላለን። 25 በዚህ ስብስብ ውስጥ አለ። ይሄ ማለት 5 10 15 20 ምን ያደረገ እየሄደ ነው? 5 እየጨመረ የሚሄድ ፓተርን ነው አይደል? ስለዚህ በምንሄድበት ጊዜ አሁን ቀጣዩ ስንት ነው የሚሆነው? 25 ስለዚህ 25 በዚህ ስብስብ ውስጥ አለ። ይሄ ይቀጥላል ነው፣ ማቆሚያ የለውም ማለት ነው። ከ5 በላይ ሆኖ የአምስት ብዜቶች ማለት ነው። የአምስት ብዜቶች ናቸው። ስለዚህ ይሄማ የስብስብ አባል ነው። የመጨረሻውን እንዲያ 31 የዚህ ስብስብ አባል ነው። አሁን 2 4 6 8 ስንት ተጨመረ ነው እየሄዳለው? 2 የጨመረ እስከ ስንት? እስከ 100። ስለዚህ ከ2 እስከ 100 ባሉት ቁጥር ውስጥ 31ን ማግኘት እንችላለን? አንችልም። እነዚህ ሁሉ ምንድናቸው? ተጋማሽ ቁጥሮች ናቸው። እዚህ ጋር 31 ግን ምንድነው? ይህ ተጋማሽ ቁጥር ነው። ስለዚህ የዚህ ስብስብ አባል ሊሆን አይችልም ማለት ነው። አይችልም። ስለዚህ የስብስብ አባል ሆነ አልሆነም የሚለውን በዚህ አይነት መንገድ መግለጽ እንችላለን። ስብስቦችን በስንት እንከፍላለን? ሁለት አይነት ስብስቦች አሉ። ባዶ ስብስብና አላቂ ስብስብና አልቆ ቢስ ስብስብ ብለን በሁለት እንከፍላቸዋለን። አንደኛው ባዶ ስብስብ ነው። ሁለተኛው ደግሞ አላቂ ወይም አልቆ ቢስ ስብስብ ማለት ነው። እያንዳንዳቸው እናያለን። እስቲ ባዶ ስብስብ ማለት ነው ራሱ ከስሙ ይናገራል። ባዶ ስብስብ ምንም አይነት አባላት የሌለው የስብስብ አይነት ምን ተብሎ ይጠራል? ባዶ ስብስብ። ምንም አይነት አባል የሌለው ስብስብ ባዶ ስብስብ ይባላል። ስብስቡ ምንም አይነት አባል የሌለው ከሆነ ምን ብለን እንጠራለን? ባዶ ስብስብ እንላለን። ምን አይነት ስብስቦች ናቸው ባዶ ስብስብ የሚሆኑት? እስቲ እንግዲህ የባዶ ስብስብ ምልክትን ባዶ ስብስብ ማለት ኤምፕቲ ሴት ማለት ነው።
ከሁለቱ አንዱን ምልክቶችን በመጠቀም የስብስቡ ባዶ ስብስብ መሆኑን እንገልጻለን። ባዶ ስብስብ መሆኑን እንገልጻለን። አሁን በ6 እና በ7 መካከል የሚገኝ መቁጠሪያ ቁጥር እንግዲህ በደንብ አስተውሉ። መቁጠሪያ ቁጥር የሚጀምረው ከአንድ ነው። በ6 እና በ7 መካከል የሚገኙ መቁጠሪያ ቁጥሮች አይደሉም። በ6 እና በ7 መካከል የሚገኝ መቁጠሪያ ቁጥር የለም። ምክንያቱም በሁለቱ መካከል ሊኖር የሚችለው አስርዮሽ ነው። አስርዮሽ ደግሞ መቁጠሪያ ቁጥር አይደለም። ስለዚህ የዚህን ስብስብ ምን ብለን እንገልጸዋለን? ባዶ ስብስብ ብለን እንገልጸዋለን። ምንም አይነት አባል የለውም ማለት ነው። ለ3 እግሮች ያላቸው ሰዎች ስብስብ። የሰው ልጅ ያለው እግር ስንት ነው? 2 ነው አይደል? እንግዲህ 3 እግር ያለው 3 እግሮች ያላቸው የሰዎች ስብስብ። ምክንያቱም 3 እግር ያለው ሰው የለም። ስለዚህ የዚህ አባል የፈለግነውን መጠቀም እንችላለን። ስብስብን ባዶ ስብስብ ከሁለቱ አንዱ ባዶ ስብስብ ነው ማለት ነው። ሐመርዋ ክብ የሆኑ ጎነ ሶስቶች ስብስብ። እንግዲህ ክብ የሆነ ጎነ 3 የለም አይደል? ክብ የሆነ ጎነ 3 አለ? የለም። ጎነ ሶስቶች ጎነ 3 ናቸው። ስለዚህ ክብ የሆነ የለም። ይሄኛውም ባዶ ስብስብ ነው በማለት እንገልጸዋለን። እንቁላል ጣይ የፍየሎች ስብስብ። እንግዲህ ፍየል መቼስ እንቁላል አጥልም አይደል? ልክ እንደ ዶሮ። አሁን እንቁላል ጣይ የዱር እንስሳት ቢባል ምን አለ? አሉ። እንቁላል ጣይ የቤት እንስሳት ቢባል ምን ስብስብ አባላቶች ሊኖሩ ይችላሉ አይደል? እንደውም አሉ እንጂ ያው መጠናቸውን ባናቅም፣ ግን እንቁላል ጣይ ፍየሎች ስብስብ ለዚህኛው ምንድነው? የለውም። ስለዚህ ምን ብለን እንጠራዋለን? ባዶ ስብስብ ብለን ልክ በዚህ አይነት መንገድ እናስቀምጣለን። አብዛኛውን ጊዜ የምትጠየቁት በምርጫ መልክ ከሚከተሉት ስብስቦች ውስጥ ባዶ ስብስብ የሆኑ የቱ ነው? አላቂ ስብስብ የቱ ነው? አልቆቢስ ስብስብ ነው በሚል መንገድ ስለምትጠየቁ በደንብ ራሳችሁን ማዘጋጀት ይኖርባችኋል። ሁለተኛ አላቂና አልቆቢስ ስብስብ። አላቂ ስብስብ ማለት ምን ማለት ነው? አልቆቢስ ስብስብ ማለት ምን ማለት ነው? እንግዲህ አላቂ ስንል ቆጥረን ልንጨርሰው የምንችል ስብስብ ነው። አልቆቢስ ስንል ደግሞ ቆጥረን ልንጨርሰው የማንችል የስብስብ አይነት አልቆቢስ ስብስብ። እንግዲህ እዚህ ጋር የአንድ አባላት ስብስብ ተቆጥሮ የሚደረስበት ከሆነ አላቂ ስብስብ ይባላል። ቆጥረን ልንጨርሰው የምንችል ከሆነ ማለት ተቆጥሮ የሚደረስበት ከሆነ አላቂ ስብስብ ይባላል። ነገር ግን የስብስቡ አባላት ተቆጥሮ የማይደረስበት ከሆነ ደግሞ አልቆቢስ ስብስብ እንላለን። ቆጥረነው ልንጨርሰው የምንችል ከሆነ አላቂ ስብስብ፣ ቆጥረነው ልንጨርሰው የማንችል ስብስብ አይነት ከሆነ አልቆቢስ ስብስብ ብለን እንገልጸዋለን። እስቲ ምሳሌዎችን እንይ። አሁን ሀ ላይ ስናይ 1 3 5 እንግዲህ ምን አይነት ቁጥሮች ነው እዚህ ጋር የተቀመጡት? ምን አይነት ቁጥሮች ናቸው? 1 3 5 ኢተጋማሽ ቁጥሮች አይደል? ኢተጋማሽ ቁጥሮች ወይም ጎደሎ ቁጥሮች የምንላቸው ጎደሎ ቁጥሮች 1 3 5 እያለ እስከ 19 ነው ገድቧል። ስለዚህ እስከ 19 ያሉትን መቁጠር እንችላለን። ከ5 ቀጥሎ ያለው 7 9 11 13 15 17 ራሱ 19 እነዚህ ናቸው ማለት ነው። ስለዚህ ጨረስነው። ይሄ ምን አይነት ስብስብ ነው? አላቂ ስብስብ እንለዋለን። ይሄኛውን አላቂ ስብስብ እንለዋለን። ሁለተኛው ነው 1 3 5 ልክ እንደ ቅድሙ ተመሳሳይ ነው። ግን እዚህ ጋር እያለ ምን ያደርጋል ነው ያለው? ይቀጥላል። ምክንያቱም ጎደሎ ቁጥሮች ወደፊት ለፊት ሲሄዱ ይቀጥላሉ። እዚህ ጋር 19 ላይ ቆመ። 19 ቀጥለው 21 23 25 እያለ ነው የሚቀጥለው። ስለዚህ ማለቂያ ያለው የለውም። ቁጥሮች ወደፊት ለፊት ማለቂያ ስለሌለው ይሄኛውን ምን ብለን እንጠራለን? አልቆቢስ ስብስብ እንላለን። አልቆቢስ ስብስብ እንለዋለን። ረኩለናል ባዶ ስብስብ። እንግዲህ የረ አባላት ምንድነው አለ?
ባዶ ስብስብ ነው አለ። እንግዲህ የለ አባላት አንድ ምሳሌ እንስጥና 5 እግር ያለው የከብቶች ስብስብ 5 እግር ያለው የከብቶች ስብስብ። እንግዲህ ከብት ያለው ስንት ነው? 4 እግር ነው። ወይም 5 እግር ያለው የበሬዎች ስብስብ ብለን ብንወስድ በሬ ስንት እግር ነው ያለው? 4። ስለዚህ ባዶ ስብስብ ነው፣ ምንም ስብስብ የለውም። ስለዚህ ባዶ ስብስብ ምንድነው? አልቆቢስ ነው ወይስ አላቂ ስብስብ ነው? ባዶ መሆኑን አሁን እናውቃለን። ስለዚህ ይሄ ምን አይነት ስብስብ ነው? አላቂ ስብስብ እንለዋለን። ምክንያቱም ባዶ መሆኑን አውቀናል፣ ቆጥረናል ማለት ነው። ባዶ ነው ስንቆጥረው ምንም የለውም ማለት ነው። መንዩት ከ100 የሚያንሱ የሙሉ ቁጥሮች ስብስብ። የሚያንሱ አሁን እዚህ ጋር በጣም ደስ የሚለው ነገር የሚያንስና የሚበልጥ ከተባለ በቀላሉ መለየት። የሚያንሱ ከ100 የሚያንሱ ቁጥሮች ያሉ ከ100 የሚያንሱ ሙሉ ቁጥሮች ከ100 የሚያንሱ ሙሉ ቁጥሮች ሙሉ ቁጥር እንግዲህ የሚጀምረው ከ0 ነው። ከ0 እስከ 99 ያሉት ምን አይነት ቁጥሮች ናቸው? ከ100 የሚያንሱ ሙሉ ቁጥሮች ናቸው። እንግዲህ 100 አባላቶች አሉት። ከ1 እስከ 99 ነው። 0ን ጨምሮ ስንት አለው? 100 አባላቶች አሉት። ስለዚህ ይሄኛውን ቆጥረን ልንጨርሰው እንችላለን። ስለዚህ ምን አይነት ስብስብ ነው? አላቂ ስብስብ እንለዋለን። አላቂ ስብስብ እንለዋለን። አላቂ ስብስብ እንለዋለን። ሰኒው ከ10 የሚበልጡ የሙሉ ቁጥሮች ስብስብ። ከ10 የሚበልጡ የሙሉ ቁጥሮች ስብስብ። እንግዲህ ከ10 የሚበልጡ ቁጥር 11፣ 12፣ 13፣ 14፣ 15 እያልን ማለት ያለው የለውም። ስለዚህ ይሄ ምን አይነት ስብስብ ነው? አልቆቢስ ስብስብ እንለዋለን። አልቆ ቢስ ስብስብ እንለዋለን። ውድ የሰባተኛ ክፍል ተማሪዎች ለዛሬ ስብስብን በተመለከተ የዛሬ ሪሳችን ይሄን ይመስል ነበር። እስካሁን በመከታተል ከኔ ጋር ስለቆያችሁ በጣም አመሰግናለሁ። በዚህ መሰረት ለፈተና የሚያመቹ የተለያዩ ጥያቄዎችን የሚያዘጋጅላችሁ ነው የሚሆነው። በቀጣይ ርዕስ በአዲስ ርዕስ የስብስቦች ዝምድና በሚለው እስከሚመጣ ድረስ ደህና ቆዩልኝ። በዋናነት መረሳት የሌለበት አንድ ነገር ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳችሁ። የእናንተ ላይክ፣ ሰብስክራይብ እና ሼር ለኔ ድጋፍ ነውና ድጋፋችሁ አይለየን። መልካም ቆዩ።